የዛሬውን አንተን እየየው ከሁሉ በላይ የምነግርህ አንድ ነገር አለ። ጊዜና ጉልበትህ ከሚመስለው በላይ ውድ ናቸው። ብዙዎች ጊዜያቸውን በቸልታ ይበታትናሉ፣ ሌሎች ደግሞ የሌሎችን ጩኸት ሲያደምጡ ጉልበታቸውን ያባክናሉ። አንተ ግን የተለየ መንገድ ምረጥ። የምነግርህ እኔ ያኔ የማለዳውን ጸጥታና የሌሊቱ ሥራ ከመረጠው ማንነትህ ነው የምመጣው። ያኔ መልስ ሳልጽፍ ያስቀረሟቸው መልእክቶች፣ ካፌ ውስጥ ካልታሰበ ወሬ ይልቅ የመረጥኳቸው መጻሕፍት ትዝ ይሉኛል። ያኔ በጨለማ የገነባኸውን ማንም ሳያይ የጣርከውን አስታውስ። ያ ጉልበትህ ነው፣ ያ ጊዜህ ነው። ማንም ሊሰርቅ ማንም ሊያጠፋብህ የማይገባው ቅርስ ነው። እየከፈልክ የነበረው እውነተኛ ዋጋ ነው። አሁን ደግሞ የዚያ ፍሬ እየየህ ነው። የፈጠርከው ነገር ያኔ ከሰዎች ጩኸት ይልቅ የራስን ድምፅ ስትሰማ ነው። ከራስህ ጋር ጸጥታ ውስጥ የሠራኸው ነው። ይህንን ውድ ነገርህን ማንም እንዳይነጥቅህ፣ ማንም እንዳያበላሽብህ በጥንቃቄ ጠብቀው። ለበለጠ የጥንካሬ ሐሳቦች፣ የጥንካሬ ቤተሰብ አካል ሁን። ጊዜህና ጉልበትህ የሕይወትህ እውነተኛ ወርቅ ናቸው።